ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ቆንጆ ሽሮ በሸክላ ድስት እንሰራለን። ሸክላችንን እዚህ ጋር በውሃ እናለቀልቅና ሽንኩርታችንን ወደ ማዘጋጀት እንሄዳለን። ጋይስ እንዴት ነው? ሰላም ናችሁ ወይ? አሁን እዚህ ጋር ሽንኩርታችንን ድቅቅ አድርገን በቆንጆ ሁኔታ እንከትፋለን። ያው እዚህ ጋር ሽንኩርት እየከተፍኩኝ ነው ጋይስ። ትንሽ ትንሽ ሙያ ማወቅ ለራስ ነውና ጋ ሽንኩርቴን እየከተፍኩኝ ነው። ሽሮ ስሰራ ሽንኩርት በደንብ ነው ማድረገው እኔ። አሁን እዚህ ጋር ሽንኩርታችን ደርሷል። ወደ አጠብነው ሸክላ ድስት እንጨምራለን። ኦልራይት እኔ ሽሮ የምሰራው ብዙ ጊዜ የሸክላ ድስት ሲሆን በእንትን ነው፣ በከሰል ነው። ከሰሌን አቀጣጥያለሁ። ሄደን እንየው። ከሰላችን እንደዚህ ተያይዞ ጠብቆናል። ሸክላ ድስታችንን እናመጣና እንጥደዋለን። ሽንኩርታችን ውሃውን እስከሚመጥ እንጠብቅና ትንሽ እናማስለዋለን። ደረቅ ሲልልን እንደ ምርጫችን ዘይት እንጨምራለን። አንዳንድ ሰዎች በተልባም በምንም የሚሰሩ ሰዎች አሉ፣ በሱፍ ውሃ ምንም። ያው እኛ ከተማ ስለሆነን በዘይት ነው የምንሰራው። እዚህ ጋር ቆንጆ አድርገን ሽንኩርታችን ብራውን እስከምትሆን ድረስ ጥብስ እናደርጋታለን። እስከዛ ድረስ ነጭ ሽንኩርት አዘጋጃለሁ። ነግሬያችኋለሁ። እዚህ ጋር ዘይት አንሶኝ ነበር ትንሽ እና ጨመርኩበት። ኦኬ አሁን ነጭ ሽንኩርታችንን እንጨምራለን። ከዛ እናመሳስለዋለን። እዚህ ጋር አሁን ሽንኩርታችን ቆንጆ ሆኖ እየበሰለልን ያለው። ሽሮ ዱቄታችንን በላዩ ላይ እንጨምርበታለን። ውሃ አልከለስም እኔ ጋይስ፣ እንደዚህ ነው የምሰራው። ሽንኩርቱና ሽሮን አብሬ ነው የምጠብሰው። ከላይ ሙቅ ውሃ እየጨመርን እንዳይጓጉልብን እናማስላለን በደንብ አድርገን። እዚህ ጋር እንዳይጓጉልብኝ ጥረት እያደረኩኝ ነው። በደንብ አድርገን እናማስላለን። ውሃ እየጨመርን ውሃውን መመጠን ያስፈልጋል ጋይስ። አንዴ ሽሮን ካፈረስን በኋላ ብዙ ውሃ በተንጠቀጠቀ ቁጥር መጨመር እንዳይጣፍጥ ያደርገዋልና አንዴ መጥነን እንከርነዋለን ማለት ነው። ኦኬ እዚህ ጋር ጓጓላችን እንደምታዩት ፈርሷል። አሁን እንከርነዋለን። አሪፍ 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 አሪፍ። ያው እንደምታዩት ሽሮአችን እየደረሰች ነው። ትክትክ እያለች ነው። ቆንጆ ናት ደግሞ በዛ ላይ ከለሯን በጣም ቆንጆ ነው። ድምጿን በጣም ያምራል። አሁን ትንሽ ጨው እንጨምራለን በመጠናችሁ። ማሳነስም ከፈለጋችሁ አታብዙ እንጂ በመጠኑ ጨው ጨምሩ። ከዛ እናማስለዋለን ጨው እስከሚዋሃድ። ትንሽ እንዲንተከተክ እንተውና ሽሮአችን ይሄው ደርሶልናል። እንጀራችንን እናዘጋጃለን። እስቲ እንቅመሰው። በጣም የሚጣፍጥ ሽሮ ነው የሰራነው። እናመሰግናለን። ባይ